በጣም ትልቅ ጀብድ ፈጽመው ነው በነገራችን ላይ ያለፉት ኢትዮጵያን አንድ ለማድረግ የተከፋፈለችውን ኢትዮጵያ ወደ አንድ ለማምጣት ነው። ስለዚህ እንደ ቀላል የሚታይ አይደለም የሳቸው ገድል። ይሄ ምንድነው? እዚህ ጋር ደግሞ አንድ ነገር አለ። የማር የሚባለው ነው። የማር አረቂ ነው። ይሄ ማርና አረቂ ተለውሶ ይቀመሳ አለጆቻችን የተቀንጀከመ ሳይሉ እየሰሩ ይገኛል። ነገር ግን የብረት እጥረት አጋጥሞን። ሰላም እንዴት ናችሁ? ዛሬ አፄ ቴዎድሮስ የልደት በዓል ነው። 207ኛ የልደት በዓሉ ነው። ቪዲዮን በደንብ አድርጌ ያሳያችኋለሁ። ለማንኛውም የዛሬ ከጥር 6 እስከ አስተሪዮ ማርያም ድረስ በደንብ አድርጌ ማሳያችሁ ነው። ሰብስክራይብ አድርጉ። ወደ ፕሮግራሙ ሰላም ነው። እንግዲህ ከተማችን ካፈራቻቸው እንቁና ድንቅ የሆነ በጣም ታታሪ የሆነ አባት ነው። በዚህ አጋጣሚ አባታችን ነው። ወደሱ እንሄዳለን፣ አሳያችኋለሁ። እንኳን አብሮ አደረሰን። እንግዲህ የዛሬው ቀን የሁሉም የኢትዮጵያን ኩራት ነገራችን ላይ አፄ ቴዎድሮስ ጎንደርን ብለው አይደለም የሞቱት። አፄ ቴዎድሮስ ጎንደርን ብለው አይደለም የሞቱት ኢትዮጵያን ብለው ነውና በጣም ትልቅ ጀብድ ፈጽመው ነው በነገራችን ላይ ያለፉት ኢትዮጵያን አንድ ለማድረግ የተከፋፈለችውን ኢትዮጵያ ወደ አንድ ለማምጣት ነው። ስለዚህ እንደ ቀላል የሚታይ አይደለም የሳቸው ገድል። እንዳውም እኔ እውነት ለመናገር በጣም የምፈልገው በኢትዮጵያ ደረጃ አዲስ አበባ ላይ በጣም ከፍ ብሎ እንዲከበር ፈልጋለሁ የአፄ ቴዎድሮስ። ይሄ ማንኛውም ሰው ለሚሰማው ዓለም ላይ ላለ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን በሙሉ መናገር ፈልጋለሁ። እሳቸውን እንደ ምሳሌ አድርገን እሳቸውን የአንድነት ምሳሌ ናቸው እያልን ካወራን በኢትዮጵያ ደረጃ አዲስ አበባ ላይ መስቀል አደባባይ መከበር አለበት። ይሄን የምንለው ጎንደር ስለሆነ አይደለም። እሳቸው ጎንደር ብቻ ሳይሆን ኢትዮጵያ ስለሆኑ በጣም ከምንኮራባቸው ነገስታቶች መካከል ዳግማዊ አፄ ቴዎድሮስ ወይ ካሳ ኃይሉ ከልብ ነው እኔ በጣም ነው የምወዳቸው እና እወዳቸዋለሁ። የተከበራችሁ የተወደዳችሁ የዚህ ደማቅ ታላቅ ታሪካዊ 16ኛው ኢትዮጵያ በጎንደር የበዓል ፌስቲቫል ታዳሚዎቻችን ሰብሰብ በሉ። ሁላችሁም አንዴ ወደ ሰብሰብ ገብተን ጎብኝተን ከመጠጡም ተቋድሰን የምንፈልገውን ነገር ሸምተን ነው የምንሄደው። ሰብሰብ በሉልን። ለስነ ስርዓቱ የካሜራ ሙያተኞች ወደ መድረክ፣ የካሜራ ሙያተኞች፣ ጋዜጠኞች፣ ፕሬስ ፈጠን ብላችሁ ወደ መድረክ ንልን። ቲክቶከሮች፣ ዩቲዩበሮች፣ ሁሉም ጋዜጠኞች በጣም አጭር ቆይታን የምናደርገው የክብር እንግዳችን ክቡር አቶ ቻላቸው ዳኘው የጎንደር ከተማ አስተዳደር ከንቲባ ሪባኑን እንግዲህ ከሌሎች ከፍተኛ አመራሮች ጋር በመሆን አብረው በመቁረጥ ኤግዚቢሽኑን ክቡር አቶ መልካሙ ጸጋይ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ እንዲሁም አብረው ሪባን ቆርጦልናል። እልል ያላችሁ እህቶች፣ እናቶች እልል ያላችሁ እያጨበጨብን የጨብጨብ ስነ ስርዓቱና እጅ በይፋ ተከፍተዋል። በጣም አድርገን እናመሰግናለን። በአይነት ብቻ ያሳዩ።
በአይነት ይሄ ምንድን ነው? እዚህ ጋር ደግሞ አንድ ነገር አለ። የማር የሚባለው ነው። የማር አረቂ ነው። ይሄ ማርና አረቂ ተለውሶ ይቀመሳ። ይሄኛው ደግሞ ያበሻ አረቂ ነው። ይሄ እሱ ደግሞ ምንድን ነው? አንዴ ይሄን አተከፈችው ማናው